ዛሬ ሞድ የሚለውን ካየን በኋላ ኤክሰርሳይዝ 9.8 ሁለት ጥያቄ በጣም ትንሽ ነች፣ እሷን እንሰራለን። ግን ኤክሰርሳይዙን ከማየታችን በፊት ሞድ ምንድነው የሚለው ነው። ሞድ ማለት ምንድነው? ዘ ሞድ ኢዝ ዘ ሞስት ፍሪኩዌንት ቫልዩ ኢን ዘ ዳታ ሴት። ከተሰጠን ዳታ ውስጥ ተደጋግሞ የሚገኝ ዳታ ሞድ ነው ማለት ነው። ለምሳሌ ብዙ ጊዜ በእጅ ብልጫ የሚባል ነገር አለ። ለምሳሌ ምርጫ የክላስ አለቃ ለመምረጥ ብንፈልግ አሁን ለምሳሌ ኤክስ እና ዋይ የሚባሉ ልጆች ናቸው ለውድድሩ የቀረቡት። ኤክስ ለምሳሌ 30 ሰው መረጠው እንበልና ዋይን ደግሞ እጅ አወጣለት ማለት ነው 10 ሰው ብቻ ቢሆን አብዛኛው ሰው የመረጠው ማለት ነው ይሄን። ስለዚህ ኤክስ ስንት ጊዜ ተመርጧል ማለት ነው? 30 ጊዜ። ስለዚህ ኤክስን ፍሪኩዌንትሊ ዳታው አፒር ያደርገው ወይ ደግሞ በጣም ተደጋጋሚ ሰው የመረጠው 30 ነው ኤክስን። ስለዚህ ኤክስ ነው ማለት ነው። ይሄ ያው ለማስረዳት ያለ እንጂ ለዚህ ለኤግዛምፕል እንደምንሰራ አይደል። ስለዚህ ደጋግሞ የተከሰተው እዛ ዳታ ውስጥ ደጋግሞ ያለው ዳታ በብዛት ለምሳሌ እዚህ ጋር ለምሳሌ የተማሪዎች ለምሳሌ 10 ዓመት የሆኑ ተማሪ ቢኖር አንደኛው ሌላው 5 ሌሎቹ 9 ሌሎቹ 11 ዓመታቸው ሌሎቹ ሌላ አሁን እንደገና እንደኛ ተማሪ እድሜው 9 ቢሆን ሌላኛው አሁን 5 የሆኑ ቢኖር እንደገና አሁን 9 እድሜ ያለው እዚህ ጋር በምናይበት ጊዜ አብዛኛው ተማሪ 10 ዓመት ማለት 9 ዓመት ነው ማለት እዚህ ጋር 9 ዓመት የሆናቸው ስንት ተማሪዎች አሉ? 3 ልጆች አሉ። ሌሎቹ ከ3 በታይ ነው ብዛታቸው። 10 ዓመት የሆነው አንድ ብቻ ነው። 5 የሆነው 2 ነው። 11 የሆነው ደግሞ አንድ ተማሪ ብቻ ነው። ስለዚህ በዚህ ምክንያት 9 ዓመት የሆናቸው ተማሪዎች ከዛ ክላስ ውስጥ ብዙ አሉ ማለት ነው። ስለዚህ ፍሪኩዌንት ተደጋጋሚ ያለው ማለት ነው ስንት ዓመት ነው? 9 ዓመት እድሜያቸው የሆኑ ተማሪዎች ብዙ በብዛት አሉ ማለት ነው። ስለዚህ ይሄ አሁን ሞዱ ምን ይሆናል? 9 ይሆናል ማለት ነው። ሶ ይሄንን በዚህ መልኩ ካየን ኤግዛምፕል ተጨማሪ ቴክስት አክል ያለውን ኤግዛምፕል ነው። ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ዳታ ነው ብለን እዚህ ጋር እንደምናየው ዳታ ተሰጥቶናል በሆነ የሆነ ነገር ላይ ዲፔንድ ሆኖ የተሰጠ ዳታ ነው ማለት ነው። 5 አለ 10 20 20 30 35 35 35 35 እዚህ ጋር ስንት ጊዜ አለ? 3 ጊዜ አለ። 40 50 70 70 እዚህ ጋር 72 ጊዜ አለ። እንደምናየው 40 አንድ ጊዜ ነው ያለው፣ 50 አንድ ጊዜ ነው ያለው፣ 30 አንድ ጊዜ ነው ያለው፣ 20 ሁለት ጊዜ ነው ያለው። እዚህ ጋር በምናይበት ጊዜ ግን 35 3 ጊዜ አለ። ስለዚህ በብዛት የሚገኘው 35 ነው። 3 ጊዜ ሁሉንም ይበልጣቸዋል በብዛት። ሶ 35 ለዚህ ዳታ አሁን ሞድ ይሆናል ማለት ነው። እዚህ ጋር ሞስት ፍሪኩዌንት ቫልዩ ኢዝ 35 ነው። ሂንስ ኢት ኢዝ ዘ ሞድ ማለት ነው። ስለዚህ 35 ለዚህ ዳታ ሞድ ብለን መናገር እንችላለን። ተጨማሪ ኤግዛምፕል እዚህ ጋር ኤግዛምፕል a teacher give mid term exam to 20 students. The full score of this exam is 25%. The students score the following. እዚህ ጋር 25 የተያዘ ፈተና ሚድ ተርም ማለት ነው። ለ20 ተማሪዎች የተሰጠ ፈተና ውጤታቸው በዚህ ይሄ ተዘርዝሯል ማለት ነው። የሆነ ተማሪ ከ25 18 ያመጣል፣ 9 ያመጣል፣ 11 ያመጣል፣ 14 12 13 13 12 9 10 14 12 14 12 14 18 18 21 9 እዚህ ጋር በምናይበት ጊዜ 14 ያመጡ ተማሪዎች ስንት አሉ? አንድ እዚህ ጋር ለራሱ 1 2 3 4 ተማሪዎች አሉ። 14 ያመጡ 12 ያመጡ 1 2 3 4 አሉ ማለት ነው። እዚህ ጋር 4 አሉ። ሌሎቹ ተማሪዎች እዚህ ጋር በምናይበት ሰዓት ሌላው 18 አሁን ለምሳሌ 3 ተማሪዎች ናቸው ያመጡት። 9 አንድ ተማሪ 2 ተማሪዎች እዚህ ጋር 3 ተማሪዎች ናቸው። ከፍተኛ ያመጣ በብዛት ነው ተማሪዎቹ ያመጡት 14 እና 12 ማለት ነው። ማለት ከፍተኛ ፍሪኩዌንትሊ የተከሰቱት በከፍተኛ ሁኔታ 4
ተመሳሳይ ቁጥር ያመጣል። 14 4 ተማሪዎች 14 አምጥተው ከፍተኛ ነው። በብዛቱ ውጤቱ አይደለም እንግዲህ አሁን ከውጤቱ እንኳን ከፍተኛው 18 ነው። እዚህ ጋር በብዛት ብዙ ተማሪ ስንት ያመጣል በብዛት በአብዛኛው ማለት ነው። ለምሳሌ የተኮራረጀን ተማሪ ለማወቅ ሊሆን ይችላል። አንድ አይነት ውጤት ካመጡ ለምሳሌ ከ25ቱ 24 ያመጡ 10 ተማሪዎች ቢኖሩና ያገኙ ኤክስ የሆኑትን ጥያቄ አንድ አይነት ከሆነ ተኮራርጀዋል ማለት ነው። ስለዚህ እዚህ ጋር አሁን 14 ያመጡ 3 አሉ፣ 12 ያመጡ 14 ያመጡ 4 አሉ፣ 12 ያመጡ 4 አሉ። እዚህ ጋር ስናይ አሁን ሞዱ ማን ነው ብንል ያምታታል። ምክንያቱም ከፍተኛ በብዛት ፍሪኩዌንትሊ የተከሰተ ተመሳሳይ ቁጥር አለ 4 ማለት ነው 12 እና 14። ስለዚህ አሁን ሞዱ 12 እና 14 ብለን የምንናገረው ማለት ነው። በከፍተኛ ሁኔታ የተከሰቱት ወይም ፍሪኩዌንትሊ ኤግዚስት ያደረጉት ቁጥሮች 14 እና 12 ናቸው። እኩል ነው 4 ጊዜ ማለት ነው። ስለዚህ ሁለቱ ሞድ ይሆናሉ ማለት ነው። ይህንን ሂስቶግራም ላይ ብናየው እዚህ ጋር ለምሳሌ ልክ እንደዚህ ፍሪኩዌንትሊ እዚህ ጋር እንደምታዩት ሞድ እዚህ ጋር ይሄ የሚያሳየን ለምሳሌ እዚህ ጋር ከ10 በታች ወይ ደግሞ እዚህ ጋር ለምሳሌ እቺ 0 ነች፣ እቺ 1 ብትሆን ወይ 5 ብትሆን 5 ያመጡ 3 አሉ። እዚህ ጋር ደግሞ 2 አሉ፣ ከአንድ አለች። እዚህ ጋር ደግሞ 10 ያመጣ 1 አለ። እንደዚህ እያለ 20 ቫልዩአቸው ከ20 እዚህ ያለ እዚህ ጋር እንደምናየው እዚህ ጋር ግን ሌላ ቫልዩ እዚህ ጋር እኩል ሆኖ ከፍተኛ ላይ ነው ታያችሁ። ቶፕ ላይ ማለት አሁን ተመሳሳይ ስለሆነ ሳይሆን ተመሳሳይ የሆነው ለምሳሌ እዛ ኤግዛምፕል ላይ ቅድም ላይ ስናይ እዚህ ጋር 9 ያመጣ 3 ተማሪ አለ አይደለ? 18 ያመጣ 3 ተማሪ አለ። ነገር ግን እነዚህ ምንም ሞዱ ላይ ኢፌክት አያመጡም። ምክንያቱም ከነሱ በላይ በብዛት የተከሰተ ሌላ አለ 14 እና 12። ስለዚህ ከፍተኛ ላይ ሆኖ ተመሳሳይ ፍሪኩዌንሲ ካላቸው ነው እንጂ የሚያስጨንቀን ተመሳሳይ ሆኖ ዝቅተኛ ከሆነ ከሱ በላይ ካለ ማለት ነው ምንም የሚያስጨንቀን ማለት ነው። እዚህ ጋር አሁን ለምሳሌ እዚህ ጋር ይሄ ከፍተኛ ላይ ነው ያሉት ሁለቱ። እዚህ ጋር ለምሳሌ 35 ቢሆን ይሄ 20 ነው። 20 እና 35 ያላቸው ፍሪኩዌንሲ ተመሳሳይ 7 ነው። እቺ 7 ነው፣ 6 እና 8 ማለት 7 ስለሆነ 7 ጊዜ አሉ ማለት ሌሎችም አሉ አይደል? እዚህ ጋር ስናይ እዚህ ጋር ለምሳሌ እቺና እቺ ፍሪኩዌንሲያቸው 2 ነው ሁሉም እዚህ ጋር በብዛት። ነገር ግን እነዚህ ምንም እንትን ያሉ ከፍተኛ የሆነ ተመሳሳይ ከሆኑ ፍሪኩዌንሲ ሞዱ እነዛን ከፍተኛ የሆኑትን ተመሳሳዮቹ ይሆናል ማለት ነው። እሱን ሂስቶግራም ላይ ብታዩት የሚለን ማለት ነው። እዚህ ጋር the most frequent value in the data are 14 and 12. Therefore, the mode are 14 and 12. On the histogram mode represent the highest bar in the bar chart on the histogram. You can therefore sometimes consider the mode has been the most popular option. An example of mode is presented below. እዚህ ጋር ሞድ አንድ ብቻ ሚዲያን ከዚህ በፊት ስናይ እንደነበረው ሚዲያን ዩኒክ ቫልዩ ነው ያለው ብለን ሞድ ግን 2ም 3ም 1ም ሊሆን ይችላል። ከዛም በላይ ብዙ ሞዶች ሊኖሩ ይችላሉ ማለት ነው። ለምሳሌ እዚህ ጋር የተሰጠን አለ። ይሄ 1 3 6 7 9 8 10 17 18 ሞድ ላይ ሾርትም ቢሆንም ባይሆን ምንም ችግር የለብንም። ሞድ ፍሪኩዌንትሊ ያለው ቫልዩ ስለሆነ ምንም ኢፌክት አያመጣም ማለት ነው። ስለዚህ የዚህ ሞድ ስናይ ሁሉም ዳታዎች ፍሪኩዌንሲያቸው እኩል አንዳንድ ጊዜ ነው ሁሉም ማለት አንድ ቁጥርም አንድ ጊዜ ነው፣ 3ም አንድ ጊዜ ነው፣ 6ም አንድ ጊዜ፣ 7 አንድ ጊዜ፣ 9 አንድ ጊዜ፣ 8ም አንድ ጊዜ ነው፣ 10ም አንድ ጊዜ፣ 17ም አንድ ጊዜ፣ 18ም አንድ ጊዜ። ሁሉም ዳታዎች ፍሪኩዌንሲያቸው ተመሳሳይ ከሆነ ሞድ የለም። ኖ ሞድ የሚሳችና ኖ ሞድ ነው፣ ሞድ የለውም ማለት ነው። ኖ ሞድ ነው ማለት ነው። ይሄ ሞድ የለውም ምክንያቱም ሁሉም ተመሳሳይ ናቸው። ቢያንስ ሁሉም ተመሳሳይ ከሆኑ እንኳን አንዱ ማለት
ከነሱ በላይ ከሆነ ብዛቱ ያ ሞድ ነው። እነዚህ ግን ሁሉም ተመሳሳይ ናቸው፣ ሞድ የላቸውም ማለት ነው። ወይም ደግሞ ለምሳሌ እዚህ ጋር አሁን ይሄ ሁሉም ምንድነው ተመሳሳይ አንዳንድ ጊዜ ነው የተከሰተው። ሌላ እዚህ ጋር 18 ብጨምር 18 ሁለት ጊዜ ይኖረናል ማለት ነው። ስለዚህ አሁን ሞዳችን 18 ይሆናል። ነገር ግን ሁሉም ተመሳሳይ ቫልዩ ላይ ሆኖ ለምሳሌ 1 ሁለት ጊዜ፣ 3 ሁለት ጊዜ፣ 6 ሁለት ጊዜ፣ 7 ሁለት ጊዜ፣ ሁሉም ሁለት ጊዜ ሆኖ ሁለት ጊዜ ሆነው ማለት ነው። ሌላ አንድ ቁጥር እዚህ ጋር 20 ለምሳሌ አንድ ጊዜ ብቻ ቢሆን ሞዱ እነዚህ በሙሉ ይሆናሉ ማለት ነው። አንዱ ከነሱ በላይ ስለሆነ ይሄንን በዚህ መልኩ ማየት ትችላላችሁ። ይሄ በሂስቶግራም ይባላል። ሂስቶግራም ሞድንም ሚዲያንም ሚኒንም በሂስቶግራም ማስቀመጥ እንችላለን። ከዚህ በፊት ያሳየኋችሁ ይመስለኛል በኤክሴል እንዴት ሂስቶግራም እንደምንሰራ ማለት ነው። ግን ቀላል ነው። ማየት የምትፈልጉ ልጆች ካላችሁ እንዳሳያችሁ በሂስቶግራም እንዴት እንደሚሰራ በኤክሴል ኮሜንት ላይ ሂስቶግራም አሳየን ብላችሁ ጻፉልኝ። ብዙ ተማሪ ከጠየቀኝ የሂስቶግራምን እንዴት በኤክሴል እንደምንሰራ አሳያችኋለሁ ማለት ነው። እዚህ ጋር በምናይበት ጊዜ እዚህ ጋር አሁን 10 አሁን አንድ ጊዜ ነው ያለችው 20 እዚህ ጋር አሁን የተቀመጡ ቁጥሮች ማለት ነው። ምን እያለ እዚህ ጋር ከ1 እስከ 10 እዚህ ድረስ ናቸው። እዚህ ጋር ለምሳሌ አንድ ቁጥር 3 ጊዜ ያለች እያለ ነው፣ 2 ልትሆን ትችላለች፣ አንድ ጊዜ እያለ እንደዚህ ነው። እዚህ ጋር ለምሳሌ 20 ስንት ነው? አንድ ጊዜ ብቻ ነው። 30 ሁለት ጊዜ። እዚህ ጋር ይሄኛው እዚህ ጋር ለምሳሌ 21 ቢሆን 21 ስንት ጊዜ አለ? 5 ጊዜ። 5 ሙሳራ ደጥብ ማለት ነው። ሁለት 5 ነው ጋር ፍሪኩዌንሲ በነጥብ አይቀመጥም። ይሄን ጊዜ እንደተደረገ ነገር ግን እዚህ ጋር 30 እና 40 መሀል የሆነ ቁጥር አለ። ለምሳሌ 36 ወይ 35 ቢሆን እሱ ስንት ጊዜ ነው የተከሰተው? 7 ጊዜ። ከሁሉም በላይ ነው ለምታዩት ነው። ሂስቶግራም ላይ ከፍተኛ ፍሪኩዌንሲ። ስለዚህ ይሄ እዚህ ጋር ያለው ቁጥር ማለት ነው ሞድ ነው። እዚህ ጋር ግን በምናይበት ጊዜ ይሄ ፋይናል ኤግዛም ስኮር ኦፍ ግሬድ 9 ስቱደንት ነው። ይሄ ፋይናል ኤግዛማቸው እዚህ ጋር ለምሳሌ 30 እና 35 ማለት ለምሳሌ ስንት 35 ብንል 30 እና 40 ማለት ያለውን ቁጥር ስንት 7 ጊዜ አለ። ሌላም የሆነ ተማሪ ደግሞ 22 ያመጣ ስንት አለ? 7 አለ። ሁለቱም 7 ጊዜ ተከስተዋል ማለት 21 ያመጣ 7 ተማሪ አለ፣ 35 ያመጣ 7 ተማሪ አለ። ይሄ ምን ያሳያል? ሁለቱ ሞድ ናቸው ከፍተኛ፣ ሁለቱ ተመሳሳይ ቁጥር ስላላቸው ሞዱ ምን ይሆናል ማለት ነው። እዚህ 35 እና 21 ብለን መናገር እንችላለን። እዚህ ጋር ፕሮፐርቲ ኦፍ ሞድ ዘ ሞድ ኢዝ ኖት ኦልዌይስ ዩኒክ። ዩኒክ ነው አንድ ቁጥር ዩኒክ ነው አንድ ብቻ ሊሆን ይችላል። ከዛም ሁሉም ግን ዩኒክ ነው። እዚህ ጋር እንደምናየው እዚህ ጋር አሁን ሞዱ ስንት ነው? ለዚህ ዳታ አንድ ብቻ ነው ከፍተኛ ያለችው። እዚህ ጋር ግን በምናይበት ጊዜ 277 ጊዜ ስላሉ ሁለት ሞድ ነው ያለው ማለት ነው። 3ም 4ም ሊኖር ይችላል። ስለዚህ ዩኒክ አይደለም የምንለው ለዛ ነው። The mode can also be used for qualitative data. Qualitative data እና quantitative data ከዚህ በፊት ስነግራችሁ ኳንቲቴቲቭ የምንለው በምን የሚገለጽ ነው ብለናል። በቁጥር የሚገለጽ ነው ኳንቲቴቲቭ። ኳሊቴቲቭ ግን በቁጥር ቆጥረን የማንገልጸው ሆኖ ስለዚህ ኳሊቴቲቭ ዳታ ላይ አንዳንድ ጊዜ እንጠቀምበታለን ማለት ነው ሞድ። በዚህ መልኩ ካየን ኤክሰርሳይዝ 9.8 ነው። አንደኛ እዚህ ያው አንድ ጥያቄ ነው ያለው ትንሽ ነች በጣም አንድ ጥያቄ ነው ኦልሞስት ከኤ ከሲ ድረስ ማለት ነው። ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ዳታ ነው የሚለው ሞዳቸውን ፈልጉ። ሞድ ምን ብለናል? ፍሪኩዌንትሊ ያለው ዳታ ነው ብለናል። ተደጋግሞ የተከሰተው ዳታ እዚህ ጋር በምናይበት ጊዜ እዚህ ጋር አሁን ሁለት አንድ ጊዜ ነው ያለችው። 3 ስንት ጊዜ አለ? 1 2 3 ሁለት ጊዜ አለ። 3 ሁለት ጊዜ ነው ያለው። 4 አንድ ጊዜ ነች። 5 ስንት ጊዜ አለ? 3 ጊዜ 3። ስለዚህ ተደጋግሞ እዚህ ዳታ ውስጥ ኤግዚስት ያደረገው ዳታ 5 አለ። ስለዚህ 5 ነች ማለት ነው። ሞዳችን 5 ላይ ቢ ላይ ደግሞ ስናይ እዚህ ጋር 13 አንድ ጊዜ ነው፣ 10 አንድ ጊዜ ነው፣ 16 ስንት ጊዜ አለ? 1 2 ጊዜ አለ 16።
12 15 አንድ ጊዜ ነው። 12 አንድ ጊዜ ነው። 14 አንድ ጊዜ ነው። 13 ሁለት ጊዜ 13። ስለዚህ እዚህ ጋር በምናይበት ሰዓት 16 እና 13 ሁለት ጊዜ ነው ኤግዚስት ያደረጉት። ስለዚህ ከሁሉም ከፍተኛ ፍሪኩዌንሲ ያላቸው 16 እና 13 ናቸው። እኩል ፍሪኩዌንሲ ነው ያላቸው። እኩል ሆኖ ከፍተኛው ማለት ነው። አሁን ከነሱ በላይ ሌላ ሶስት ጊዜ ኤግዚስት ያደረገ የተደጋገመ ቫልዩ ቢኖር እዚህ ውስጥ ያ 3 ጊዜ የተደጋገመ ነው። ነገር ግን እዚህ ጋር ስናይ 13 እና 16 በከፍተኛ ሁኔታ እዚህ ዳታ ውስጥ እኩል ሁለት ጊዜ ስላሉ 13 እና 16 ይሆናል ማለት ነው ሞዳችን ለዚህ ለዚህ እዚህ ጋር ደግሞ ሲ ላይ ተጠየቅነው ፋይንድ ዘ ሞድ ፍሮም ዘ ባር ቻርት ኦን ራይት። እዚህ ጋር ያለው ከዚህ ላይ ሞዱ ስንት ይሆናል ነው የሚለን። ይሄ በጣም ቀላል ነው። እዚህ ጋር ለምሳሌ አንድ ቁጥር 5 ጊዜ ኤግዚስት አድርጋለች፣ 2 አንድ ጊዜ፣ 3 6 ጊዜ፣ 4 9 ጊዜ፣ 5 13 ጊዜ፣ 6 3 ጊዜ፣ 7 12 ጊዜ ያለች 7 እያለ ማለት ነው። 8 5 ጊዜ፣ 9 10 ጊዜ። እዚህ ጋር በምናይበት ጊዜ በከፍተኛ ሁኔታ ብዙ ጊዜ የተከሰተው 5 ቁጥር ነች። 13 ጊዜ ነው። እዚህ ጋር እንደምናየው 13 10 እና 15 ማለት ነው ትክክል። እዚህ ጋር በተደጋጋሚ በጣም ብዙ ጊዜ ያለው ዳታ እዚህ ጋር 13 ጊዜ ያለው። ስለዚህ 5 ነች ሞዳችን 13 ሲሆን ይሄ ፍሪኩዌንሲው 5 ጊዜ 5 ነች። ስለዚህ ለዚህ 5 ነች 13 ጊዜ ያላቸው 5 እያለ 13 ጊዜ ነው። ስለዚህ ብዙ ጊዜ ያለው ዳታ እዛ ጋር ኤግዚስት ያደረገው 5 ቁጥር ነው። ከሁሉም ከፍተኛ ፍሪኩዌንሲ ያለው 5 ነው ማለት። ስለዚህ ሚዲያችን ስንት ትሆናለች ማለት ሞዳችን 5 ነች ማለት። በዚህ መልኩ መስራት ትችላላችሁ። ኤክሰርሳይዝ 9.8 ኔክስት ታይም ኤክሰርሳይዝ 9.9 በዛ ይላል። ያው ሶስቱንም አንድ ላይ የያዘ ጥያቄ ነው። እዚህ ጋር ሞድን ሚዲያን በአንድ ኤክሰርሳይዝ እናያለን ማለት ነው። ጥያቄ ነው። ወደ 9 ጥያቄዎች አሉ። ወደ 11 ጥያቄዎች አሉ። 11ንም በደንብ እንሰራለን። ቻናሉ ሰብስክራይብ አድርጋችሁ ጠብቁት። መልካም ጊዜ ነው።